ሰዎቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ከልጄ ጋር መጥቼላችኋለሁ ማለት ነው። ጎረምሳዬ ጎርምሶልኛል፣ አድጎልኛል። ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ እንደምታዩት ሻንጣዬን ሸክፌ ነው የመጣሁት። ያው እዚህ ያለኝን ቆይታ ጨርሻለሁኝ እንደኔ አስተሳሰብ ማለት ነው። ምክንያቱም ጠንከር ያለሁኝ በጣም ጥሩ ሁኔታ ላይ ነው ያለሁት። ልጄም ጠንክሯል። ስለዚህ ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም። ብዙ ነገሮችን ተምሬያለሁኝ ማለት ላይክ አላ አይደለ ከእናታችሁ የምትወስዱት ነገር ይኖራል። ያው እኔም ልጅ አሳድጌያለሁ፣ በርግጥ የእህቶቼ ልጆች አሳድጌያለሁ እና ምንም አይደለም ኤክስፒሪያንስ ነበረኝ ከዚህ በፊት። አሁን ደግሞ ያው ልጅ ሲኖረኝ ደግሞ ሞር በደንብ ጎብዣለሁኝና እናትነት ደግሞ በጣም ደስ ይላል። በጣም በብዙ ነገር ማለት ነው መባረክ ነው። በቃ ደስ የሚል ነገር አለው እና ከእናቴም ብዙ ነገር ተምሬያለሁኝ። ያው የምትማሩት ነገር ይኖራል። የራስ ልጅና ደግሞ ትንሽዬ ሲሆን ደግሞ በጣም ብዙ ነገር ማወቅ አለባችሁ። ከእናቴ ከእህቶቼ ባሻገር ደግሞ አንዳንድ ነገሮችን ያው ካሁን በኋላ ብቻዬን ስለምሆን ማለት ነውና አንዳንድ ነገሮችን ደግሞ ያው ስልካችሁን ለጥሩ ነገር መጠቀም ጥሩ ነውና እድሜ ለጎግል ላይ ሰርች ያረኩኝ የሚያስፈልገኝን ማወቅ ያለብኝን ያው ካሁን ነው ሬዲ መሆን ያለብኝ ለወደፊቱም እና የሚያስፈልገኝን ነገር በሙሉ እድሜ ለስልኬ ጎግል ላይ ሰርች ያደረኩኝ ማለት ነው። ብዙ ነገሮችን ማወቅ ችያለሁኝ። እግዚአብሔር ይመስገን አሁን በደንብ ጠንክሬያለሁኝ። በቃ ማለት አገግሜያለሁ ብዬ አስባለሁኝና ከዚህ በላይ እዚህ መቆየቴ አስፈላጊ ነው ብዬ አላስብም በብዙ ነገር ማለት ነውና ከብዙ ነገር አንፃር ላይክ ቤተሰቦቼ ምንም ነገር አልተናገሩም እስከዛሬ ድረስ። በኔ የተነሳ ብዙ ማይሆን ነገሮች እዚህ ግቢ ውስጥ ተፈጥሯልና እነዛም ነገሮች ማውቃት አለባቸው። ገባችሁ? ማንንም የለም እዚህ አሁን ያው ሳይመጡ ነው ሬዲዮ እንኩት ግን ሊቆጡኝ ይችላሉ። በርግጥ ግን እንደምንም ብዬ ለማሳመን ሞክራለሁ። እዚህ ብዙ ነገሮችን ያው እየተረበሸም ስለሆነ ቤተሰብም አልተናገሩም። በርግጥ እንደዚህ ነው ብለው ምንም አላሉኝም እስካሁን ባለው። ምክንያቱም ያው ልጃቸው ነኝ ምንም አይሉኝም። ግን በኔ የተነሳ ግቢ ውስጥ ማየው ነገር እየተፈጠረ ቆይተናል። በቃ የሆነ ተከብሮ በኖሩበት ሰፈር ተከብሮ በኖሩበት አካባቢ ግቢ በር እየተከፈተ ብዙ ግቢ ውስጥ ማይሆን ነገሮች ተፈጥረዋልና ደግነቱ በቃ ማለት የሆነ አጋጣሚዎች አሉ ማይኖሩበት። እንደዚህ አይነት ነገር የሚፈጠረው እነሱ ሳይኖሩ ነውና ያ ነገር ኖረው ቢሆን ኖሮ ምን ያህል ሊረበሹ እንደሚችሉ ሳስብ በጣም ይሰማኛል አሁንና ያ ነገር እንዲቀጥል አልፈልግም።